ዋትሳፕ ፋሚሊያንስ ልጅ ታሪኩ ነኝ። ምንድነው አካውንቴን ሰብስክራይብ ብታደርጉት የምለቀውን ቪዲዮዎች ምናምን ላይክ ብታደርጉት። እኔ እኮ ቭሎግ ልሰራላችሁ ብዬ በቃ ሰብስክራይብን ሳየው ዝም ብዬ የምለቃትን ቪዲዮ ደግሞ ሳየው በቃ ቪውን አይቼ አይቼ እየደበረኝ ነው። ምንድነው ላይክ ምናምን አድርጉት እንጂ። እሺ ዛሬ የመጣሁት ከዚህም በኋላ ቭሎግ እሰራላችኋለሁ እንደምንም ሆኜ እስቲ እናያለን አብረን። እናንተ ብቻ ሰብስክራይብ አድርጉ። እንግዲህ የሞከርን ነው ራሳችንን ለመለወጥ። አሁንም ብዙ ቻሌንጆች እያስተናገድኩ ነኝ። ከባድ ናት። ለማንኛውም እስቲ እንሞክራለን። ግን ወይንስ ሪያክት ምናምን አስቤ ነበረ፣ ግን ሪያክትም አይሆንም። ሁለት ስልክ ያስፈልጋል። አሁን ራሱ ያው በእጄ ይዤ ነው የምቀርጽላችሁ። አሁን ራሱ በእጄ ይዤ እየቀረጽኩላችሁ ነው። አሞኛል ራሱ እጄን እና እስቲ በእናታችሁ እንደምንም ሆናችሁ ሰብስክራይብ እስቲ 100 ሰብስክራይብ ምናምን እኮ ብሞላ እኔ ቪዲዮ ቭሎግ እንደምንም ሆኜ እሰራላችኋለሁ። አሁን ገና 10 ሰብስክራይብ ነኝ እና እስቲ አንድ ዘዴ አስቀምጡልኝ። ዛሬ ላይ ካልሰራን ነገ ላይፍ ከባድ ነው የሚሆነው። እንዲህ ብዬ አስባለሁ። እንግዲህ እስቲ የምለቀው ቪዲዮም 1-2 ሰው ነው የሚያየው፣ ቢበዛ 5 ሰው። እኔ የምሰራላቸውን ነገር አጣሁት። አሁን በዚህ ሰዓት ላይ በጣም የሚደብር ሰዓት ላይ ነው ያለሁት። እኔ ጠዋት መማረር ማታ መማረር አሁንስ ከፍቶኛል። ግን እስቲ እናያለን እንግዲህ በሂደት ምን እንደሚሆን። ስለ ብር ማጣት ብዙ ነገር አስባለሁ። ጭንቀት የሆነውን እናያለን እንግዲህ አብረን። እስቲ እናንተ ብቻ ቤቱን ሰብስክራይብ እያደረጋችሁ ፋሚሊያንስ ዋትሳፕ። በቀጣይ ቪዲዮ እንገናኛለን። እስከዛ ይመቻችሁ በቃ። እና ሌላ ምላችሁ ነገር 2 ነገሮች አሉ። አንደኛ ቪዲዮዬን ላይክ አድርጉ ይሄኛውን፣ ሁለተኛ ሼር አድርጉ፣ ሶስተኛ ሰብስክራይብ አድርጉ፣ 4 5 6 7 ሰብስክራይብ አድርጉ። እና ምን ልበላችሁ? እሺ ግራ ገባኝ እኮ። ለማንኛውም በቃ ይመቻችሁ።